ባለፉት ዓመታት ፕሪሚየር ሊጉ አይገመትም፣ ደጋግሞ በማሸነፍ አንድ ክለብ አይመጣበትም የሚለውን የእግር ኳስ መከራከሪያ ማንቸስተር ሲቲዎች ሰብረውታል። ውድድራቸው ከክለቦች ጋር ብቻ ሳይሆን የራስን ታሪክ ለመጻፍ መገስገስ ብቻ ነው ብለው የቆረጡ መስለው በየዓመቱ በተለየ ጥንካሬ ብቅ ይላሉ። ልምድ ያላቸው ባልተሰጡ ኮከቦች፣ ራሳቸውን ለማሳየት በችሎታቸው ታላቅ የሚጨምሩ ታዳጊዎች፣ ለማሸነፍ የማይደክም አሰልጣኝ፣ ተጋጣሚን ተስፋ የሚያስቆርጥ የጨዋታ ብልጫ የማንቸስተር ሲቲ መለያ ሆኖ ቀጥሏል። ገንዘብ የስኬቱ ምክንያት ነው የሚለው ተቀጽላ በጎሉ ቁጥር ከተቃራኒዎች ይሰነዘርባቸዋል። ገንዘብ የሲቲን የማሸነፍ ምክንያት ቢሆን ከሲቲ የተሻለ ገንዘብ ለቡድናቸው የሚያፈሱት ማንቸስተር ዩናይትድ፣ ቼልሲ፣ አርሰናልን የመሳሰሉ ክለቦችም ዋንጫውን ባነሱ ነበር በሚል ፔፕ ጓርዲዮላ ምላሽ ይሰጣል። በዚህ ውድድር ዓመትም ከሲቲ እኩል ፍጹም የማይረሳው የመድፈኞቹ ተጋድሎ ቢታይም ሻምፒዮኑ በመጨረሻው ቀን የሚታወቅ ቢሆንም ጓርዲዮላ እና ሲቲ ለ4 ተከታታይ ዓመት ሻምፒዮን በመሆን አዲስ ሪከርድ መጻፋቸውን ዌስትሃምን በማሸነፋቸው ላይ ቢመሰረትም ማንቸስተር ሲቲ የእንግሊዝ እግር ኳስ ገድሉ መቀጠሉ ቀጣይ ዓመታትም ላይ ማንጸሪያ ሆኖ መምጣቱ አይቀርም። የማንቸስተር ሲቲን ታሪክ በትሪቡን እንቀጥላለን።